ስተዋወቁት ይህ ሰው ፔድሮ ሎፔዝ ይባላል። እንግዲህ ኮሎምቢያዊ ነው። ወደ 300 የሚጠጉ ልጃገረዶችን እንግዲህ እስከ 8 እስከ 13 ዓመት የሚደርሱ አስገድዶ በመድፈር የቀበረ ሰው ነው። እንግዲህ ብዙ ጊዜ እንግዲህ እንደምታውቁት ወንጀል ታሪክ ላይ ስማቸው በጣም የሚጠሩ ሰዎች እንግዲህ የጀርባ ታሪካቸው ሲጠና እጅግ ያሳዝናል፣ እጅግ ያስገርማል። እንግዲህ የዚህን ሰው ግለ ታሪክ ወደ ኋላ ልውሰዳችሁ። እሱ እንግዲህ በቤት ውስጥ ካሉ ከተለያየ አባት የተወለዱ 13 የሚደርሱ እህት ወንድሞቹ ጋር ነው የሚኖረው እና በዚህ ሁኔታ እያለ አባቱ እንግዲህ ሳይወለድ በፊት ገና የ6 ወር ጽንስ እያለ ነው እንግዲህ በጎረቤታሞች በሆነ ጦር ልውውጥ ነው በዛ ምክንያት ነው የሞተው እና እናቲቱ አብራ መቀጠል ስላልቻለች አዛ ብቻዋን መግፋት ስላልቻለች ወደ እናቷ ቤት አቅንታ በዛም ስትኖር እንግዲህ ብዙ የእንጀራ አባቶችን ታወጣ ታስገባ ስለነበረ እሱም የተለየ ጫና ይደርስበት ነበረ። ከሱ ፊትም የማይደረጉ ነገሮች ስታደርግ ስለነበር ያን ነገር ስለሚያይ በአእምሮ ላይ እንግዲህ ተጽዕኖ ፈጠረበትና በእናት የሚገናኝ የእንጀራ አባቱን ልጅ ያው ሴቷን እንግዲህ ደረቷን በሚዳብስ ወቅት ነው እንግዲህ እናቲቱ አይታ ከቤት ያባረረችው። ከቤትም ከተባረረ በኋላ እንግዲህ የዕለት ጉርስና ቁርስ የሚሰጠው ሰው ነበረ። ከሱ ቤት እንግዲህ በሚያድር ሰዓት ጾታዊ ጥቃት ደረሰበት። ከዛም ከወጣ በኋላ እንግዲህ የጎዳና ልጆች ጋር መኖር ጀመረ። የጎዳና ልጆች ጋር በሚኖርበት ሰዓት እንግዲህ ከነ ጎዳና ልጆች ሴቶች ጋር ብዙ ጊዜ ያው ግብረ ስጋ ግንኙነት ሲገናኝ በዚህ ሂደት ውስጥ ብዙ ተለማመደ፣ ብዙ ሰዎችን ገደለ። በመጀመሪያ እስር ቤት ጋር የተዋወቀው በመኪና ስርቆት ነው። መኪና ሰርቆ ከገባ በኋላ እስር ቤት ውስጥ በእስር ቤት ባሉ 4 ጽንሻዎች ጾታዊ ጥቃት ደረሰበት። እሱ ግን ይህን ጥቃት ከመናገር ይልቅ በ2 ሳምንታት ውስጥ ጥቃት ያደረሱበትን መደፈር አደጋ ያደረሱበትን ሰዎች 3ቱም በ2 ሳምንት ውስጥ በተሳለ ጩቤ ገድሏቸዋል። በዚህም ምክንያት ያው ራስን የመከላከል ነው ቢልም ፍርድ ቤቱን ሳይቀበለው ቀርቶ ያው 2 ዓመት ጭማሪ ተጨመረበት። እንግዲህ 2 ዓመት 7 ዓመት ነበር፣ ያው 9 ዓመት ሆነ ማለት ነው። እንግዲህ ከዛ እንግዲህ እንደወጣ ደግሞ እዛ መኖር ስላልቻለ ወደ ኢኳዶር አቀና። በኢኳዶር እንግዲህ ብዙ ጊዜያትን በዛ ለመኖር ሞከረ። ያው ልጆችን ለመድፈር እንደዚሁ ይሞክራል። እንግዲህ ልጆችን የሚያታለው እንግዲህ በከረሜላና በብስኩትና በተለያየ ሳንቲሞችና ብሮች ነው በማታለል ገለልተኛ ወደሆነ መንገድ ወስዶ እዛም አፍኖ ወስዶ ጾታዊ ጥቃት አድርሶ ከዛም የሚቀብራቸው ማለት ነው። እና ከቀበረ በኋላ የሚገርማቸው አንዳንድ ጊዜ እንደዚሁ ለመጽናናት ሲል የድበራቸውን አውጥቶ ሻይ ግብዣ እንደሚያደርግ ለ15 ለ10 ደቂቃ ያክል የሚያደርግ ነው እንግዲህ የሚያሳየው። ከዛ ደግሞ በኢኳዶር እንግዲህ ብዙ አይነት የሴት ጥቃቶችን ካደረሰ በኋላ ገበያ ቦታ አንዲት ልጃገረድ እሷንም ለማታለል ሳንቲ ሲሞክር እንግዲህ ተስተውሎ ነበረ። ያቺ ልጅ ደግሞ እንዳጋጣሚ ሆነ ከዛ በፊት እህቷን በሳንቲም አታሎ ወስዷት እንደነበረ አስተዋላለች እና ያ ሰው እንደሆነ አውቃ በገበያ መሀል ስትጮህ ሰዎች ግን አልተረዷትም ነበረ። ሰዎች ያው እንደዚሁ ችላቧት ነበረ፣ ያው እንደ ጨዋታም እንደ ቀልድ መስሏቸው ነበርና እሷ ግን ሌላኛው ቀን አሁንም ገበያ ላይ ሌላ ልጅ እንደዚሁ በሳንቲም አታሎ መንገድ ቀይሶ ሲወስዳት ስታይ ጮሃ አስጥላት። ማህበረሰቡም ተከቦ ለፖሊስ አሳልፎ ሰጥቶት እሱም በእስር ቤት ውስጥ እንግዲህ ምርመራ ሲደረግለት በጊዜው ዝምታን ነበር የመረጠው። ከዛም በኋላ የፖሊስ አዛዡ እንግዲህ እንደ ታሳሪ መስሎ ውስጥ ገብቶ ለ27 ቀናት እሱ ጋር እንደ ታሳሪ ሆኖ ምስጢሮቹን አወጣጥቶ እሱ እንግዲህ እንደተናገረው እንደሆነ በኮሎምቢያ 100 ልጃገረዶችን፣ በኢኳዶር ደግሞ 110፣ በፔሩ ደግሞ እንዲሁ ሌሎችም በቁጥር ለመግለጽ የሚያዳግት ልጃገረዶችን አስገድዶ በመድፈርና በአስቀቂ ሁኔታ የሚቀብር እንግዲህ ስለራሱ ይህን ያክል ኮርቷል። በዛም ወደ አእምሮ ማገገሚያ ክፍል ከገባ በምርመራው ላይ እንግዲህ ከተናዘዘ በኋላ ለምን እንደዚህ ያደረግ ሲሉት እንግዲህ
እኔ በ8 ዓመቴ ያለ ፍላጎቴ ሱቃይ ደርሶብኝ እኔ ደግሞ በተመሳሳይ መልኩ ለልጃገረዶች የማደርገው ነገር ነው ብሎ ተናግሯል። ለምን ግን ሴቶችን መረጥክ ሲሉት ትናንሽ ዶሮዎችን መብላት እያለ ለምን አሮጌ ዶሮዎችን እበላለሁ ብሎ ምላሹን ሰጥቷል። እጅግ የሚያስገርም ሰው ነው። እና እንደምታዩት እንግዲህ እጅግ አስገራሚ ታሪክ ነው። አንዳንዴ ወላጆች ብዙ ጊዜ ላይ ይጠነቀቁ ይችላሉ እና ብዙ ጊዜ የወላጅና የልጅ መኝታ ይለይ የሚባለው ለዚህ ነው። አንዳንድ ጊዜ የምናየው ነገር አእምሯችን ላይ ተጽዕኖ ይፈጥርብናል እና ሎፔዝ እንግዲህ ፔድሮ ሎፔዝ እንግዲህ ተጽዕኖ ያሳደረበት ምክንያት እንግዲህ ከልጅነቱ የነበረው ታሪክ ነው። እንደዚህ ለብዙዎች ጥፋት ሊሆን ይቻሉ ማለት ነው እና ይሄ እንደ ኢሮፓያን አቆጣጠር በ2005 ላይ እንግዲህ የዓለም ጊነስ ወርልድ ላይ በጣም በአደገኛ ሁኔታ የገደለ ሰው ቁጥር 1 ላይ አስቀምጦን ነበረ። አሁን ግን ከዛ የተሻሻለ ደግሞ ግዳይ ያለ መሰለኝ ትንሽ ሳይቀየር አይቀርም እና በዚህ ማለበዛ ታሪኩ ይህን ይመስላል። አብሬያችሁ የነበረው ኮርማን ነኝ። ብቻው